ባለጸጋው ሰው ከመስኮቱ ባሻገር የተቸገረው ሰው ከደጃፉ ከቆሻሻ መሃል የሚበላ ሲፈልግ ያየዋል። ከዛም ወደ ቀልቡ ይመለስና ፈጣሪ ሆይ ስለሰጠኸኝ ሀብት አመሰግናለሁ አለ። ይህም ድሃ ሰው በመንገዱ ንዴቱን መቆጣጠር ያቃተው ሰው ያለ ልብስ እንደ አእምሮ ህመምተኛ ሲራመድ አይቶ ስላለበት ሁኔታ ፈጣሪውን አመሰገነ። ይህም በንዴት ያለ ሰው በመንገዱ በጸና የታመመ ሰው በአምቡላንስ ተጭኖ ወደ ሆስፒታል ሲወሰድ አይቶ ፈጣሪ ሆይ ጤናን ስለሰጠኸኝ አመሰግናለሁ አለ። በጸና የታመመውም ሰው ከአጠገቡ የነበረው ታካሚ ሞቶ ከክፍሉ ሲወጣ እያየ ፈጣሪ ሆይ ስላልሞትኩ አመሰግናለሁ አለ። የሞተ ሰው ብቻ ነው ፈጣሪውን ማመስገን ማይችለው። የተሰጠንን ብናይ የተከለከልነው እና የጎደለን ነገር የለም። ካለም ለኛው ጥቅም ነው። በሕይወታችን ውስጥ ያሉት ነገሮች ለማመስገን በቂና ከበቂ በላይ ናቸው። ሕይወትን በደንብ ለመረዳት እነዚህን 3 ቦታዎች እንይ። ሆስፒታል፣ እስር ቤት እና የመቃብር ቦታ። ሆስፒታል ውስጥ ከጤና በላይ ምንም መልካም ነገር እንደሌለ እንረዳለን። እስር ቤት ውስጥ ደግሞ ነፃነት ምን ያክል ውድ የሆነ ነገር እንደሆነ እናያለን። የመቃብር ስፍራ ደግሞ በሕይወት መቆየት በራሱ ከምንም ነገር ጋር ሊወዳደር እንደማይችል እንገነዘባለን። ዛሬ ያለንበት መሬት ነገ ላይ ጣራችን ይሆናል። ይህ አሳዛኝ እውነት ነው። የመጣነው ባዶ እጃችንን ነው፣ የምንሄደውም እንደዛው። ለዛም በሕይወታችን ውስጥ አመስጋኝ ሆኖ ስለተደረገልንም ስላልተደረገልንም ነገሮች ደስተኛ ሆነን የመኖርን ያክል ጥበብ የለም።